ከሰኞ እስከ ሐሙስ ዓለምን የቀየሩ 4 ታላላቅ ቀናት። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ መስቀሉ ከመሄዱ በፊት በእነዚህ ቀናት የፈጸማቸው ምስጢራት ምን እንደሆኑ ያውቃሉ? ሰኞ ዕለት በማይበላ በለስ ላይ የተከናወነው አስገራሚ ታምር። ማክሰኞ በቤተ መቅደስ የተሰጠው ጥልቅ ትምህርት። ረቡዕ በይሁዳ ክህደትና በማርያም መዓዛማ ሽቱ የታጀበው ያ ስሜት ቀስቃሽ ታሪክ እና በመጨረሻም ሐሙስ የዓለም ፈጣሪ ዝቅ ብሎ የፍጥረቱን እግር ያጠበበት ጌታ የሎሌውን ብርክ የዳሰሰበት ያ አስደናቂ ሌሊት። በዚህ ቪዲዮ ውስጥ ከሰኞ እስከ ሐሙስ የተከናወኑትን ታላላቅ ክንውኖች፣ የሕጽበተ እግር ምስጢርና ጴጥሮስ ሆይ እግርህን ካላጠብኩ ከኔ ጋር ዕድል የለህም የሚለውን ትእዛዝ ጥልቀት በጥብቅ የታሪክና የመጽሐፍ ቅዱስ ማስረጃዎች እንመለከታለን። ይህን ታሪክ ከሰሙ በኋላ ስለ ሰሙነ ሕማማት ያለው እይታ ይቀየራል። ይህ መንፈሳዊ ጉዞ ለሌሎችም በረከት እንዲሆን ቪዲዮውን አሁኑኑ ላይክ በማድረግ ጀምሩ። በየቀኑ የሚከናወኑትን ምስጢራት አብረን እንድንመረምር ደግሞ ሰብስክራይብ ማድረጉን እንዳይረሱ። አሁን ቀጥታ ወደ ሰኞ ምስጢር እንለፍ። ከሰኞ ጀምሮ ያለው ጉዞ የመከራ ብቻ ሳይሆን የታላቅ ትምህርት መንገድ ነው። ሰኞ ዕለት ጌታ በበለስ ላይ በፈጸመው ፍርድ ግብዝነትን አስተማረን። ማክሰኞ የጥበብ ምንጭነቱን አሳየን። ረቡዕ ደግሞ በክህደትና በምስጋና መካከል ያለውን ልዩነት አሳየን። ታላቁ ሐሙስ። ይህች ዕለት የሐዲስ ኪዳን ሐሙስ ትባላለች። የኦሪቱ መሥዋዕት አብቅቶ አማናዊው የሐዲስ ኪዳን መሥዋዕት ለዓለም ድህነት የተበሰረባት ቀን። ጌታችን ይህ ጽዋ ስለ እናንተ በሚፈሰው በደሜ የሚሆን ሐዲስ ኪዳን ነው ሲል አዲስ ተስፋን አበሰረ። ነገር ግን በዚያች ሌሊት የተከናወነው የሕጽበተ እግር ሥርዓት ግን ከማንኛውም በላይ የሰው ልጅን አእምሮ የሚገዛ ነበር። መምህር ሲሆን የደቀ መዛሙርቱን እግር አጠበ። ጌታ ሲሆን እንደ ባሪያ ዝቅ አለ። ይሁዳ አሳልፎ እንደሰጠው እያወቀ እንኳን ፍቅርን ሲያስተምረን እግሩን አጠበው። ዛሬስ በቤተ ክርስቲያናችን የምናየው የወይራና የወይን ቅጠል ምስጢር፣ የካህናቱ ዝቅ ማለትና ይህ ታላቅ ሥርዓት ምን ይነግረናል? ዝርዝሩን አብረን እንይ። ሰሙነ ሕማማት። ሰሙነ ሕማማት ተብሎ የሚጠራው ወቅት ከአብይ ጾም መጨረሻ ከሆሳዕና ዋዜማ ጀምሮ እስከ ትንሣኤ ባሉት ቀናት ውስጥ ያለው ሳምንት ነው። ነቢዩ ኢሳይያስ ይህንን ወቅት አስመልክቶ በመንፈስ ቅዱስ መሪነት እርሱ በእውነት ደዌያችንን ተቀበለ ሕማማችንንም ተሸከመ በማለት የነገረን የሕማማቱን ምስጢር አስቀድሞ ተናግሯል። በዚህም መሠረት በኋለኛው ዘመን እግዚአብሔር ወልድ ስለኛ ስለ ሰው ልጆች ድህነት ሲል ከቅድስት ድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ በፈቃዱ ሰው ሆኖ በፈቃዱ መከራ መስቀልን ተቀበለ። በመስቀሉም ላይ ሳለ በፈቃዱ ነፍሱን ለሞት አሳልፎ ሰጠ። በዚህም መሠረት እኛም በእርሱ በአምላካችን የሆነበትን መከራ መስቀሉን ሁሉ የምናስብበት ሳምንት በመሆኑ ሰሙነ ሕማማት ይባላል። ኢሳይያስ 53:4፣ ማቴዎስ 8:17፣ ዮሐንስ 1:24፣ ዮሐንስ 1:29። ከ188 እስከ 230 ዓመተ ምህረት የእስክንድርያ ሊቀ ጳጳስ የነበረው ቅዱስ ዲሜጥሮስ እግዚአብሔር አምላክ በገለጠለት የጊዜ ቀመር ባሕረ ሐሳብ መሠረት ሰሙነ ሕማማት ከአብይ ጾም ቀጥሎ እንዲሆን ተወስኗል። ቤተ ክርስቲያንም በቀመረ ዲሜጥሮስ ዓመታትን በንዑስ በማዕከላዊና በአብይ ቀመር እየቀመረች አጽዋማት የሚገቡበትን በዓላት የሚውሉበትን ጊዜ ለምዕመናን ታሳውቃለች። ይህን ሳምንት ላቲናውያን ግሪካውያን ታላቁ ሳምንት ሲሉት፣ ቅድስት ቤተ ክርስቲያናችን ደግሞ ሰሙነ ሕማማት በማለት ትጠራዋለች። በዚህ ሳምንት ጌታችን መድኃኒታችን ኢየሱስ ክርስቶስ ለሰው ልጅ በሙሉ ያደረገውን ትድግና ቅዱሳት መጻሕፍት በተለይም ግብረ ሕማማት የተባለው የቤተ ክርስቲያናችን መጽሐፍ ነገረ ሕማማቱን መከራ መስቀሉን በሰፊው ይናገርለታል። ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያናችንም መድኃኒታችን ክርስቶስ አንዳች በደል ሳይኖርበት በሰውነቱ የደረሰበትን ሕማሙንና መከራውን ሞቱንም እያሰብን ይህንን የአብይ ጾም መጨረሻ ወቅት ወይም 8ኛውን ሳምንት በካህናቱ መሪነት ሁላችን ምዕመናን በተረጋጋ ሕሊና አብዝተን በመጾም በመጸለይና በመስገድ እንድናከብር ሥርዓት ሰርታልናለች።
ለዚህም ነው ዛሬ ኦርቶዶክሳውያን ምዕመናን ሁሉ ይህንን የጌታን የሕማማት ሰሙን ከተድላ ከደስታ በመራቅ ነገረ መስቀሉን እያሰቡ በሐዘንና በለቅሶ ሆነው የሚያሳልፉት። የሰሙነ ሕማማት ዕለታት ስያሜዎች። ዕለተ ሰኑይ አጽንዖተ ቤተ መቅደስ ይባላል። በዚህች ዕለት መድኃኒታችን ክርስቶስ ወደ ቤተ መቅደስ ሄደ። በዚያም በደረሰ ጊዜ ቤተ መቅደሱ የጸሎት የመሥዋዕት ቤት መሆኑ ቀርቶ የንግድ ቤት ሆኖ ቢያገኘው ቤቴ የጸሎት ቤት ይባላል፣ እናንተ ግን የወንበዴዎች ዋሻ አደረጋችሁት ብሎ የሚሸጡበትን ሁሉ ገለባበጠባቸው፣ ገርፎ ማስወጣቸው። ይኸውም የእርሱ ቤተ መቅደስ የሆነውን ሰውነታችንን ኃጢአት ሰፍኖበት ቢያገኘው ራሱ ተገርፎ ተገፎ መከራ መስቀሉን ሁሉ ተቀብሎ ከሰውነታችንም ኃጢአትን ሁሉ እንዳራቀልን የሚገልጽ ነው። ሉቃስ 19:46። ሌላው ዕለተ ሰኑይ መርገመ በለስ ይባላል። ጌታችን የሆሳዕና ዕለት ቢታንያ አድሮ በማግስቱ ከቢታንያ ሲወጣ ተራበ። በመንገድም ሲያልፍ ቅጠል ያላት በለስን ከሩቁ ተመለከተ። ወደ በለሲቱም በቀረበ ጊዜ ከቅጠል በቀር አንዳች ፍሬ አላገኘባትም። ያን ጊዜም ከእንግዲህ ወዲህ ለዘላለም ካንቺ ፍሬ የሚበላ አይኑር ሲል በለሲቱን ረገማት። ደቀ መዛሙርቱም ይህንን ሰሙት። በዚያም ምክንያት ይህች ዕለት በለሲቱ የተረገመችባት ቀን ናትና መርገመ በለስ ተብላ ትጠራለች። ማርቆስ 11:11 እስከ 14። በዚህ አገላለጽ በለስ የተባለች ቤተ እስራኤል ስትሆን ፍሬ የተባለ ደግሞ ሃይማኖትና ምግባር ነው። መድኃኒታችን ክርስቶስ ከእስራኤል ፍቅርን፣ ሃይማኖትን፣ ምግባርን ፈልጎ አላገኘባቸውም። እስራኤል ሕዝበ እግዚአብሔር የአብርሃም ዘር መባል እንጂ የአብርሃምን ሥራ በመሥራት በምግባር በሃይማኖት ጸንተው መኖር አይፈልጉምና ደግ ሰው አልተገኘባቸውም። በሌላ በኩል ደግሞ በለስ የተባለች ኦሪት ናት። ኦሪት በዚህ ዓለም ሰፍና ቢያገኛትም አማናዊት ድህነት የምታሰጡን አላገኛትም። ይሁን እንጂ በእርሷ ድህነት ባይገኝባትም ኦሪትና ነቢያትን ከመፈጸም በቀር ልሽር አልመጣውም ልፈጽም እንጂ በማለት ሕገ ኦሪትን ፈጽሟታል። ከዚህም ባሻገር በለስ የተባለች ኃጢአት ናት። የበለስ ቅጠል ሰፊ እንደሆነች ሁሉ ኃጢአት በዚህ ዓለም ሰፍና አግኝቷታል። በለስ ሲበሉት ይጣፍጣል፣ ቆይቶ ግን ይመራል። ኃጢአትም ሲሰሩት ለጊዜው ደስ ያሰኛል፣ ኋላ ግን ያሳዝናል። ባንቺ ፍሬ አይገኝ የሚለውም ባንቺ በኃጢአት ፍዳ ተይዞ የሚቀር አይኑር ሲል ነው። በለሲቱ ስትረገም ፈጥና መድረቋም በአዳም ምክንያት ያገኘን በደል በእርሱ እንደጠፋልን ለመግለጽ ነው። ሁለተኛው ዕለተ ሰሉስ ማክሰኞ። ዕለተ ሰሉስ የጥያቄ ቀን በመባል ይታወቃል። ምክንያቱም ሹመትን ወይም ሥልጣንን ለሰው ልጅ የሰጠ ጌታችን መድኃኒታችን ኢየሱስ ክርስቶስ ሰኞ ዕለት ባደረገው አንጾተ ቤተ መቅደስ በዚህች ዕለት ስለ ሥልጣኑ በጸሐፍት ፈሪሳውያን ተጠይቋል። ጸሐፍት ፈሪሳውያን ያቀረቡለት ጥያቄም ከምድራውያን ነገሥታት ከሌዋውያን ካህናት ያይደለ ትምህርት በማስተማር ታምራት ማድረግ ገበያ መፍታት በማን ሥልጣን ታደርጋለህ? ይህን ሥልጣን ማን ሰጠህ? የሚል ነበር። እርሱም መልሶ እኔም አንድ ነገር እጠይቃችኋለሁ፣ እናንተም ብትነግሩኝ በማን ሥልጣን እንደዚህ እንደማደርግ እነግራችኋለሁ። የዮሐንስ ጥምቀት ከወዴት ነበረች? ከሰማይ ወይስ ከሰው ብሎ ጠየቃቸው። እነርሱም ከሰማይ ብንለው ለምን አልተቀበላችሁትም ይለናል፣ ከሰው ነው ብንለው ሕዝቡ ሁሉ ዮሐንስን እንደ ነቢይ ያከብሩታል፣ እንደ መምህርነቱም ይፈሩታልና ሕዝቡን እንፈራለን ተባባሉና ከወዴት እንደሆነ አናውቅም ብለው መለሱለት። እርሱም እኔም በማን ሥልጣን እንደዚህ እንደማደርግ አልነግራችሁም አላቸው። ልቡናቸው በክፋት ሥራና በጥርጥር ስለተሞላ ነው እንጂ ይህንን መጠየቃቸው እርሱ የሚያደርጋቸውን ሁሉ በራሱ ሥልጣን እንደሚያደርግ ሳያውቅ ቀርቶ አልነበረም። ማቴዎስ 21 ከ23 እስከ 26፣ ማርቆስ 11 ከ27 እስከ 33፣ ሉቃስ 20 ከ1 እስከ 8። ሌላው ይህች ዕለት ዕለተ ትምህርት ወይም የትምህርት ቀን በመባል ትጠራለች። ጌታችን በቤተ መቅደስ ረጅም ትምህርት በማስተማር የተሰጠው ስያሜ ሲሆን ይኸውም ከሃይማኖት የራቁትን ከፍቅረ እግዚአብሔር የተለዩትን አስተምሮ ማቅረብ መክሮ መመለስ እንደሚገባን ሲገልጽልን ነው። ማቴዎስ 21 28፣ ማቴዎስ 25 46፣ ማርቆስ 12 2፣ ማርቆስ 13 37፣ ሉቃስ 20 9፣ ሉቃስ 21 38። ሦስተኛው ዕለተ ረቡዕ ምክረ አይሁድ ትባላለች።
ይህች ዕለት የአይሁድ ሊቃነ ካህናትና ጸሐፍት ፈሪሳውያን ጌታ ኢየሱስን እንዴት መያዝ እንዳለባቸው ምክር የመከሩበት ምክራቸውንም ያጸኑበትና ሰቅለው ይገሉት ዘንድ የወሰኑበት ዕለት በመሆኗ የአይሁድ የምክር ቀን ተብላ ትጠራለች። ይሁን እንጂ በዚሁ ምክራቸው ወቅት ጌታ ኢየሱስን እንዴት አድርገው እንደሚይዙት በጣም ይጨነቁ ነበር። ምክንያቱም ደግሞ ወቅቱ የፋሲካ በዓላቸውን የሚያከብሩበት ወቅት በመሆኑ በጌታችን ትምህርት የተማረኩ ብዙ ሕዝብ ትምህርቱን ያደንቁ ስለነበረ ሁከት እንዳይፈጠር ከመፍራታቸው የተነሳ ነው። በዚህ ጭንቀትም ሳሉ ከደቀ መዛሙርቱ መካከል አንዱ የሆነው የአስቆሮቱ ይሁዳ በመካከላቸው ተገኝቶ ጌታ ኢየሱስን እርሱ በመሳም አሳልፎ እንደሚሰጣቸው ለዚህ ተግባሩም 30 ብር ወረታውን እንዲከፍሉት ከነርሱ ጋር በመስማማቱና የምክራቸው ተባባሪ በመሆኑ ጭንቀታቸውን አስወግዶላቸዋል። ማርቆስ 26 ከ1 እስከ 5፣ ማርቆስ 27 ከ14 እስከ 16፣ ማርቆስ 14 ከ1 እስከ 11፣ ማርቆስ 14 ከ1 እስከ 14፣ ሉቃስ 22 1። ሌላው የመልካም መዓዛ ቀን ይባላል። ዕለተ ረቡዕ ጌታችን በስምዖን ዘለምጽ ቤት ተቀምጦ ሳለ በመላ ዘመኗ ራሷን በዝሙት አስገዝታ ትኖር የነበረችው ማርያምን ተፍረት ኃጢአትን ይቅር የሚል መልካም መዓዛ ያለው አምላክ መጣ ስትል ውድ የሆነ ዋጋ ያለውን ወይም የ300 ዲናር ሽቱን ገዝታ ወደ እርሱ በመምጣትና በራሱ ላይ በማርከፍከፍ ስለቀባቸው የመልካም መዓዛ ቀን ትባላለች። በዚህም ምክንያት ከኃጢአቷ የተነሳ መልካም መዓዛ ያልነበራት ማርያምን ተፍረት በዚህ በጎ ተግባሯ መልካም መዓዛ ያላት ሆና ወደ ቤቷ ተመልሳለች። ማቴዎስ 26 6፣ ዮሐንስ 12 ከ1 እስከ 8፣ ዮሐንስ 12 ከ1 እስከ 8። ሌላው የእንባ ቀን ትባላለች። ይህችውም ማርያምን ተፍረት በጌታችን እግር ላይ ተደፍታ መላ ኃጢአቷን ይቅር እንዲላት በእንባዋ እግሩን እያጠበች በፀጉሯ እግሩን እያበሰች ስለ ኃጢአቷ ስርየት ተማጽነዋለችና የእንባ ቀን ትባላለች። ማቴዎስ 26 ከ6 እስከ 13፣ ማርቆስ 14 ከ3 እስከ 9፣ ዮሐንስ 12 ከ1 እስከ 8። አራተኛው ዕለተ ሐሙስ ጸሎተ ሐሙስ ይባላል። በዕለተ ሐሙስ ጌታችን መድኃኒታችን ኢየሱስ ክርስቶስ እርሱ የዓለም መድኃኒት የሰው ልጆችንም ልመና የሚቀበል አምላክ ሆኖ ሳለ በዚች ቀን በአትክልቱ ቦታ ገብቶ አይሁድ መጥተው እስከሚይዙት ድረስ ሥጋን የተዋሃደ ፍጹም አምላክ ፍጹም ሰው መሆኑን ለማጠየቅ ለአርያነት ይጸልይ ስለነበረ ይህች ዕለት ጸሎተ ሐሙስ ተብላ ትጠራለች። ማቴዎስ 26 ከ36 እስከ 46። ጌታችን በዚያች ዕለት ደቀ መዛሙርቱን አብዝቶ ሲያስተምራቸው ሲመክራቸው ቆይቶ ነበር። ዓይኖቹንም ወደ ሰማይ አቅንቶ እርሱ ከአባቱ ጋር አንድ እንደሆነም ነግሯቸዋል። ከዚያም ለብቻው ፈቀቅ ብሎ ወዙ እስኪፈስ ድረስ ከሰገደና ከጸለየ በኋላ ወደ ደቀ መዛሙርቱ ሲመለስ ተኝተው ስላገኛቸው ከተኙበት ቀስቅሶ 1 ሰዓት ያህል እንኳ ከኔ ጋር መትጋት አቃታችሁን? ወደ ፈተና እንዳትገቡ ትጉና ጸልዩ ብሏቸዋል። ሉቃስ 22 ከ14 እስከ 46። ከዚህም በኋላ እርሱ ከባሕሪ አባቱ ከእግዚአብሔር አብ ጋር ስላለው አንድነትና ክብር ለሐዋርያት ካስተማራቸው በኋላ ኢየሱስም ይህን ተናግሮ አትክልት ወዳለበት ስፍራ ወደ ቄድሮን ወንዝ ማዶ ከደቀ መዛሙርቱ ጋር ወጣ፣ በዚያም ገባ ተብሎ እንደተጻፈ ከደቀ መዛሙርቱ ጋር ለጸሎት ወደ አትክልቱ ስፍራ ሄደ። የአስቆሮቱ ይሁዳም ይህችን ስፍራ ቀድሞ ጌታ ይወዳት እንደነበር ያውቃልና የካህናት አለቆችንና ጸሐፍት ፈሪሳውያንን እንደዚሁም ሌሎች ፋና ጋሻና ጦርም የያዙትን ጭፍሮች አስከትሎ ወደ እርሱ መጣ። በዚያም ጊዜ ጌታችን ደቀ መዛሙርቱን ተነሱ እንሂድ፣ እነሆ አሳልፎ የሚሰጠኝ ቀርቧል አላቸው። ከዚያም ወደ እነርሱ ቀርቦ ማንን ትፈልጋላችሁ አላቸው። እነርሱም ናዝራዊውን ኢየሱስን እንፈልጋለን አሉት። ዮሐንስ 18 ከ1 እስከ 7። ያን ጊዜም ይሁዳ ወደ እርሱ ቀርቦ መምህር ሆይ ቸራለህን? ሰላም ላንተ ይሁን ብሎ ሳመው። መሳሙም ኢየሱስ ከደቀ መዛሙርቱ መካከል የትኛው እንደሆነ ለአይሁድ ለይቶ ለማሳየት የተጠቀመው የጥቆማ ምልክት ነበር። ምክንያቱም ደግሞ የጌታ መልክና የወንጌላዊ ዮሐንስ መልክ ይመሳሰልባቸው ነበርና ለይቶ ሲያሳያቸው ነው። ያን ጊዜም ጌታችን የሰውን ልጅ በመሳም አሳልፈ ትሰጠዋለህን ብሎታል። ሉቃስ 22:48። ከዚህም በኋላ ከእርሱ ጋር የመጡት አይሁድና ጭፍሮቻቸው ጌታ ኢየሱስንም በስድስተኛው ሰዓት ሌሊት ያዙት።
ወደ ሽማግሌዎችና ወደ ሊቀ ካህናቱ ወደ ቀያፋ ወሰዱት። ጴጥሮስ ግን ከሩቅ ሆኖ ይመለከት ነበር። የነገሩንም ፍጻሜ ያይ ዘንድ ከአንድ ቅጥር ገብቶ ተቀመጠ። አይሁድም ይህን ቤተ መቅደስ አፍርሱት፣ በሦስተኛውም ቀን እሠራዋለሁ ብሏል ብለው ከሰሱት። ለዚህም ሁለት የሐሰት ምስክሮችን በክርስቶስ ላይ አመጡ። ሊቀ ካህናቱም ተነስቶ እንዲህ ሲያጣሉህ አትስማማምን አለው። ጌታችን ግን ምንም አልመለሰለትም። ሊቀ ካህናቱም እንደገና ክርስቶስ ተብሎ የተነገረልህ የእግዚአብሔር ልጅ አንተ እንደሆንክ ንገረኝ አለው። ጌታችንም አንተ አልክ አለው። ያን ጊዜ ሊቀ ካህናቱ ተናዶ ልብሱን ቀደደው፣ ራሱንም በብረት ዘንግ መቱት። ይህም ጊዜ የመከራው ጅማሬ ነበር። ማቴዎስ 26 ከ61 እስከ 64። ሁለተኛው ሐሙስ የምስጢር ቀን ይባላል። ከሰባቱ ምስጢራተ ቤተ ክርስቲያን መካከል አንዱ የሆነው ምስጢረ ቁርባን የተመሰረተው በዚህች ዕለት ነውና ይህች ዕለት የምስጢር ቀን ተብላ ትጠራለች። መድኃኒታችን ክርስቶስ በዚህች ዕለተ ሐሙስ ለዓርብ ምሽት በሁለተኛው ሰዓተ ሌሊት ህብስቱን ባርኮ ለ13 ከፈተተ በኋላ ለደቀ መዛሙርቱ ሰጥቷቸዋል። እንጀራን አንስቶ ባረከ፣ ቆርሶም ለደቀ መዛሙርቱ ሰጠና እንካችሁ ብሉ፣ ይህ ሥጋዬ ነው አለ። ጽዋውንም አንስቶ አመስግኖ ሰጣቸው፣ እንዲህም አለ፣ ሁላችሁም ከእርሱ ጠጡ፣ ስለ ብዙዎች ለኃጢአት ይቅርታ የሚፈሰው የአዲስ ኪዳን ደሜ ነው ተብሎ እንደተጻፈ 13ኛውን ደግሞ ምንም እንኳ የሚጠቅመው ባይሆንም ለእርሱ የሚቀበለው አድርጎታል። ቀምሶ አቀመሳቸው እንዲል አንድም አብነት ለመሆን እንደዚሁም ነገ በመልዕልተ መስቀል 13ቱን ሕማማተ መስቀል እቀበላለሁ ሲል ነው። ጌታ ይህን አርአያነት ባያደርግልን ኖሮ ዛሬ ካህኑ የጌታን ሥጋና ደም ሳይቀበል አቀብሎ ብቻ በሄደ ነበርና ይህን ሥርዓት ለማስተማር ነው። አንድምታ ቅዳሴ ማርያም። በዚህም መሠረት እኛ ከእርሱ ከመድኃኒታችን ክርስቶስ ጋር አንድ የምንሆንበትን ምስጢር ለደቀ መዛሙርቱ የገለጠባት ዕለት በመሆኗ ይህች ዕለት የምስጢር ቀን ተብላ ትጠራለች። በዚህች ዕለት የቅዳሴ አገልግሎት የሚፈጸም ሲሆን የቅዳሴው ሥርዓትም ዝቅ ባለ ድምፅ በለሆሳስ ነው። የቃጭሉን አገልግሎት የሚተካው ጽላንጽል ሲሆን ይህም አይሁድ ጌታችንን ሊይዙት በመጡ ጊዜ ድምፃቸውን ዝግ አድርገው በለሆሳስ እየተነጋገሩ መምጣታቸውን ለማሰብ ነው። በቅዳሴውም ጸሎተ ተአምኖ ሥርዓተ ኑዛዜ የማይደረግ ሲሆን ሥርዓተ ቁርባን ግን ይፈጸምበታል። ይኸውም የሚደረገው ጌታችን ለእኛ ለሰው ለምዕመናን ወገኖቹ የሰጠውን ዘላለማዊ ቃል ኪዳን ለማሰብ ነው። በዚህችም ዕለት ኦርቶዶክሳውያን ምዕመናን ቀድመው ራሳቸውን በንስሐ በማዘጋጀት ቅዱስ ሥጋውንና ክቡር ደሙን ይቀበሉባታል። ሌላው የአዲስ ኪዳን ሐሙስ ትባላለች። ይህች ዕለት መድኃኒት ክርስቶስ ራሱን የተወደደ መሥዋዕት አድርጎ የገለጠባት፣ በእንስሳት ደም ይቀርብ የነበረው መሥዋዕተ ኦሪትም አብቅቶ አማናዊው የአዲስ ኪዳን መሥዋዕት ለድኅነተ ዓለም የተበሰረባትና የተጀመረባት ዕለት በመሆኗ የአዲስ ኪዳን ሐሙስ እየተባለች ትጠራለች። መድኃኒት ክርስቶስ ይህ ጽዋ ስለ እናንተ በሚፈሰው በደሜ የሚሆን አዲስ ኪዳን ነው፣ ከእርሱም ጠጡ በማለት እንደተናገረው ሉቃስ 22:20። ሌላው የሕጽበተ እግር ቀን ትባላለች። በዚህች ዕለት በመጀመሪያው ሰዓተ ሌሊት በመጽሐፍ ማበሻም ጨርቅ ወስዶ ታጠቀ። በኋላም በመታጠቢያ ውሃ ጨመረ። የደቀ መዛሙርቱንም እግር ሊያጥብና በታጠቀበትም ማበሻ ጨርቅ ሊያብስ ጀመረ። ወደ ስምዖን ጴጥሮስም መጣ። እርሱም ጌታ ሆይ አንተ የኔን እግር ታጥባለህን? አለው። ኢየሱስም መልሶ እኔ የማደርገውን አንተ አሁን አታውቅም፣ በኋላ ግን ታስተውላለህ አለው። ጴጥሮስም የኔን እግር ለዘላለም አታጥበኝም አለው። ኢየሱስም ካላጠብኩ ከኔ ጋር ዕድል የለህም ብሎ መለሰለት። ስምዖን ጴጥሮስም ጌታ ሆይ እጄንና ራሴን ደግሞም እንጂ እግሬን ብቻ አይደለም አለው። ኢየሱስም የታጠበ እግር ከመታጠብ በቀር ሌላ አያስፈልገውም፣ ሁለንተናው ግን ንጹሕ ነው። እናንተም ንጹሐን ናችሁ፣ ነገር ግን ሁላችሁም አይደላችሁም አለው። አሳልፎ የሚሰጠውን ያውቅ ነበርና ስለዚህ ሁላችሁም ንጹሐን አይደላችሁም አለ። እግራቸውንም አጥቦ ልብሱንም አንስቶ ዳግመኛ ተቀመጠ። እንዲህም አላቸው፣ ያደረግሁላችሁን አስተውላችኋልን? እናንተ መምህርና ጌታ ትሉኛላችሁ፣ እንዲሁ ነኝና መልካም ትሉኛላችሁ። እንግዲህ እኔ መምህርና ጌታ ስሆን እግራችሁን ካጠብኩ፣ እናንተ ደግሞ እርስ በርሳችሁ እግራችሁን ትተጣጠቡ ዘንድ ይገባችኋል። እኔ ለእናንተ እንዳደረግሁ
እናንተ ደግሞ ታደርጉ ዘንድ ምሳሌ ሰጥቻችኋለሁና ተብሎ በወንጌላዊ ዮሐንስ እንደተጻፈ ዮሐንስ 13 ከ4 እስከ 15። እንግዲህ ከዚህ በላይ የተጠቀሰው ከወንጌላዊው ቃል እንደምንረዳው ጌታችን የደቀ መዛሙርቱን እግር ያጥብ ዘንድ በጴጥሮስ ጀምሯል። ጴጥሮስ ግን እኔ ያንተ ደቀ መዝሙር ስሆን በአንተ በመምህሬ ልታጠብ አይገባኝም አለ። ጌታችንም መልሶ እውነት እውነት እልሃለሁ እኔ እግርህን ካላጠብኩ ከኔ ጋር ዕድል ፈንታ የለህም ካለው በኋላም ጴጥሮስን ታጠበ። ከዚህም በኋላ ሌሎችን ሐዋርያት አጥቧቸዋል። አሳልፎ የሚሰጠውን ይሁዳን እንኳን ሳይቀር እግሩን አጥቧል። ጌታም ይህንን ያደረገው አሳልፎ እንደሚሰጠው ሳያውቅ ቀርቶ አልነበረም፣ ፍቅርን ሲያስተምረው ለንስሐም ጊዜን ሲሰጠው እንጂ። በሌላ በኩል ደግሞ እኛንም ለሚወዱን ብቻ ሳይሆን ለሚጠሉን እንኳ በጎ ማድረግ እንደሚገባን ሲያስተምረን ነው። ዮሐንስ 13:8 ጌታችን ተጠምቆ ተጠመቁ፣ ጾሞም ጹሙ እንዳለን፣ ጸልዮ ጸልዩ፣ ሰግዶም ስገዱ ሲለን እንደዚሁ የደቀ መዛሙርቱን እግር አጥቦ እናንተም እንዲሁ አድርጉ ብሎ አርያነቱን ሲያሳየን መምህረ ትሕትናነቱን ሲገልጥልን ነው። ዛሬም ከፓትርያርኩ ጀምሮ ሊቃነ ጳጳሳቱና ካህናቱ ሁሉም በየማዕረጋቸው የምእመኑን እግር ዝቅ ብለው የሚያጥቡት የጌታን የትሕትና ሥራ ለማሰብ ነው። በዚህም መሠረት ይህንን ሥርዓቱን አብነት በማድረግ በዚች ቀን 9 ሰዓት ሲሆን የሕጽበተ እግር ሥርዓቱ በሚከናወንበት ጊዜ ዲያቆኑ ውሃውን ያቀርባል። በቀረበውም ውሃ ላይ ጸሎተ አኮቴት ይጸለያል። ወንጌል ተነቦ ውሃው በካህኑ ወይም በሊቃነ ጳጳሳቱ እጅ ይባረክና የሕጽበተ እግር ሥርዓቱ ከካህናት እስከ አናጉንስጢስ እንዲሁም ከወንዶች እስከ ሴቶች ላሉት ምዕመናን ሁሉ በካህናቱ እጅ ይከናወናል። በዚህም ጊዜ ከውሃው በተጨማሪ የወይራና የወይን ቅጠልንም ለሥርዓቱ ማስፈጸሚያነት እንጠቀምባቸዋለን። ምስጢሩም ወይራ ጽኑ ነው። ይህም ክርስቶስ ጽኑ መከራን መቀበሉን የሚያስረዳ ነው። ከዚህ በተጨማሪም እኛም የእርሱን መከራ ለመቀበል ዝግጁ ነን ለማለት ነው። የወይኑ ቅጠል ደግሞ በወይን የተመሰለ ደሙን አፍስሶ ለምዕመናን የሕይወት መጠጥ የሆናቸው ዘንድ መስጠቱን ለማዘከር ሲሆን በዚህች ዕለት ጌታችን የደቀ መዛሙርቱን እግር በማጠብ የፈጸመው የሕጽበተ እግር ሥርዓትም ለካህናትና ለምዕመናን የትሕትና ሥራን ለማስረዳት መሆኑን እናንተም ለባልንጀሮቻችሁ እንዲሁ አድርጉ በማለት ነግሮናል። የቤተ ክርስቲያን ሊቃውንትም በቀኝና በግራ በመቆም ሐዋርያቲሁ ከበበ እግረ አርዳይሁ ሐጸበ እያሉ ይዘምራሉ። ይህ ሥርዓት ከተጠናቀቀ በኋላ ሥርዓተ ቅዳሴው ተከናውኖ ምዕመናን ቅዱስ ሥጋውንና ክቡር ደሙን ይቀበላሉ። ማቴዎስ 26:27፣ ዮሐንስ 13:10። ይቆየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።